ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁን ቆዩ። በየዘርፉ የተጀመሩ የልማትና የመልካም አስተዳደር ተግባራትን ወደ ላቀ ደረጃ ማሸጋገር የሚችል ጠንካራ የፓርቲ አመራር ስርዓት ለመዘርጋት እየተሰራ መሆኑን የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታወቀ። በቅርቡ የተካሄዱት ህዝባዊ ውይይቶች ጠቃሚ ግብዓቶች የተገኙባቸው መሆናቸውንም ጽሕፈት ቤቱ አስታውቋል። ቤቴልም እምሩ ተጨማሪ አላት። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አጥናፉ ኃይሌ የወቅቱን የፓርቲ ተግባራትና በቀጣይ አቅጣጫዎች ዙሪያ መግለጫ ሰጥተዋል። የጠንካራ ፓርቲ መኖር ለጠንካራ መንግስታዊ አገልግሎት መሰረት እንደሚጥል አቶ አጥናፉ በመግለጫቸው አስረድተዋል። እንደ ፓርቲ መጀመሪያ ጠንካራ ፓርቲ መፈጠር አለበት፣ ከዛ ቀጥሎ ደግሞ ጠንካራ መንግስት ይፈጠራል የሚል እምነት ነው ያለን። ጠንካራ ፓርቲ ባልተፈጠረበት ጠንካራ መንግስት ሊፈጠር አይችልምና ይህንን መነሻ በማድረግ የጠንካራ ፓርቲ አደረጃጀት የመፍጠር ስራ ላይ ትኩረት አድርገን እየሰራን እንገኛለን። ከነዚህ ስራዎች አንዱ የመጀመሪያው ፓርቲውን ሊያጠናክር የሚችል ጠንካራ እቅድ ማቀድ ነው። ሊተገበር ሊሰራ ሊከናወን የሚችል ብቁ እቅድ ማቀድ ላይ ትኩረት ሰጥተን እየሰራን ነው የምንገኘው። ያለፈ ጊዜ በሁሉም አደረጃጀቶቻችን በዞናችን ባሉ በሁሉም አደረጃጀቶቻችን ጠንካራ እቅድ አቅደን ወደ ስራ ገብተናል። እቅድ ካቀድን በኋላ ደግሞ የፖለቲካ ነባራዊ ሁኔታውን መገምገም ነው። እያንዳንዱ ህዝባችን ውስጥ ያሉ ነገሮች በአባሉ ውስጥ በአመራሩ ውስጥ አጠቃላይ ያሉትን የፖለቲካ ሁኔታ ምን ይመስላል፣ ቀጣይ ለስራችን መነሻ የሚሆን ነባራዊ ሁኔታን የመተንተንና የመገምገም ስራዎችን ነው የሰራ ነው። ይህንን በመከተል በተለይ ተግዳሮቶች በመለየት በተለይ ውጫዊና ውስጣዊ ተግዳሮቶች የምንላቸውን በአግባቡ ለይተን ለነዚህ ተግዳሮቶች ደግሞ የማስተካከያ እርምጃ እየወሰድን በዚህ ልክ ስራዎችን እየሰራን አሳልፈናል። ጠንካራ ፓርቲ ለመገንባት እየተደረጉ ካሉ ጥረቶች አንዱ አደረጃጀቶችን ማጠናከርና ውጤታማ የግምገማ ስርዓትን መዘርጋት መሆኑን ያነሱት ኃላፊው በዚህ ዘርፍ ያለውን እንቅስቃሴና የተገኙ ውጤቶችን በዚህ መልኩ አብራርተዋል። የ2017 አፈጻጸምን መነሻ በማድረግ ጠንካራና ደካማ ጎኖችን በመለየት ሰነድ በማዘጋጀት በዚህ ዓመት በጣም ጥልቀት ያለ ግምገማና ውይይት አካሂደናል። በዚህ ሂደት ያየናቸው ችግሮች አሉ። በተለይ ያ ሁሉን ነገር የሚመራው መሪ ነው፣ አመራር ነው መጀመሪያ የሚታየው። በዚህ ጉዳይ ላይ ተቋማትን የሚመሩ አመራሮች አሉ፣ የተለያዩ አደረጃጀቶችን የሚመሩ አሉና በመጀመሪያ ደረጃ ስንገመግም ያገኘናቸው ችግሮች አንደኛ የሚያሻግር ጥራት ያለ እቅድ ከማቀድ አንፃር የነበሩትን ጉድለቶችን ባለፈው በግምገማችን ለይተናል። የተሰሩ ብዙ ስራዎች ቢኖሩ ብዙ ጥንካሬዎች ቢኖሩ በተለይ ደግሞ ጥራት ያለ እቅድ አቅዶ የህብረተሰብን ኑሮ በመሰረታዊነት የሚቀይር እቅድ አቅዶ ከመስራት አንፃር የእቅድ ጥራት ላይ የነበረውን የእቅድ ተደራሽነት ላይ የነበረውን ጉድለት አንድ ብለን የገመገምነው እሱ ነው። ከዛ ቀጥሎ ደግሞ በየደረጃ የሚነሱ የመልካም አስተዳደር ችግሮችን ለይተው ከመፍታት አንፃር ያሉ ችግሮች ናቸው። በየቦታ ህብረተሰቡ የሚያነሳቸው የመልካም አስተዳደር ጥያቄዎች አሉ። አንዳንድ ተቋማት ላይ የህብረተሰቡ እርካታ አልተረጋገጠም። ከዚህ የተነሳ ግምገማ አካሂደናል። በተለይ በከተሞች ስንሄድ ከህገወጥ ንግድ ጋር ተያይዞ ከትራንስፖርት አገልግሎት ጋር ተያይዞ ከማዘጋጃ ቤታዊ አገልግሎት ከከተማ ልማት ጋር ተያይዞ የሚነሱ ሀሳቦችን በዝርዝር ወስደን እነዚህን የመልካም አስተዳደር ችግሮችን አመራሩ ራሱን ማየት አለበት የሚል ግምገማ ወስደን አይተናል። የህዝብ ተሳትፎን ማጎልበት ትኩረት የተሰጠበት ሲሆን በቅርቡ የተካሄዱ ህዝባዊ ውይይቶች ጠቃሚ ግብዓቶች የተገኙበት እንደነበር አቶ አጥናፉ በመግለጫቸው ጠቁመዋል። ከህዝብ ጋር ውይይት እናደርጋለን። ህዝቡም የሚያነሳቸው ጥያቄዎች አሉ። አመራሩ ከህዝብ ጋር በየጊዜው መገናኘት አለበት። ውይይት መድረክ መኖር አለበት። ሀሳባችንን ጥያቄያችንን የምናቀርብበት አውድ መኖር አለበት የሚል ጥያቄ ከህዝቡ ይነሳልና ይህንን መነሻ አድርገን በዚህ ዓመት እቅድ ይዘናል። በአመት 4 ጊዜ ከህዝቡ ጋር የግንኙነት አግባብ ይኖራል። አሁን የጀመርነው 5 ከተሞች ላይ ነው። ቀጣይ ግን በወረዳዎች ይቀጥላል። በየደረጃ ያለው መንግስት ምን ያክል ጥያቄውን ፈቷል የሚል ከህዝቡ ጋር በግንባር በመገናኘት ውይይት አድርገናል። አብዛኛው ጥያቄዎች የተፈቱ መሆኑንም ማየት ይችላል።
በየዘርፉ የተመዘገቡ ስኬቶችን ማጠናከርና ጉድለቶችን ማረም የቀጣይ ትኩረት አቅጣጫ መሆኑ በመግለጫቸው ተመላክቷል። ለህዝባችን በገባነው ቃል መሰረት መስራት ያለብንን እየሰራን ነው። እኔ ማንሳት የሚፈልገው ለህዝብ አገልግሎት የሚሰጡ አካላት፣ አመራር፣ ባለሙያ በየደረጃ ያለ በየእርከን ያለ ሰው ለህዝቡ ትልቅ ክብር መስጠት አለበት። ተገልጋይ ሲመጣ ተገልጋይን በአግባቡ ማገልገል አለበት። ተቋማት ያቀዱትን እቅድ በጊዜ መፈጸም አለባቸው፣ መስራት አለባቸው። ይሄ በእኛ በኩል ያለ ዝግጁነት ነው። በሌላ በኩል ደግሞ ህዝባችን በየደረጃው በሚነሱ ጉዳዮች ላይ ከአመራሩ ጎን መሆን አለበት። ባለፉት የለውጥ ዓመታት በከተማው ችግር ፈቺ ስራዎች እንደተሰሩ የአውራዳ ከተማ አስተዳደር ነዋሪዎች ተናገሩ። የመልካም አስተዳደር ችግሮችን በመቅረፍ የኢትዮጵያን ማንሰራራት እውን እናደርጋለን በሚል መሪ ቃል በአውራዳ ከተማ ህዝባዊ ውይይት ተካሂዷል። ተጨማሪ ያለን የህዝቡን የልማትና መልካም አስተዳደር ችግሮችን በዘላቂነት ለመፍታት መሰል የተግባቦት መፍጠሪያ መድረኮች ጠቀሜታቸው የጎላ ነው። የመልካም አስተዳደር ጥያቄዎችን ለመመለስ በአውራዳ ከተማ ህዝባዊ ውይይት የተደረገ ሲሆን በመድረኩ የተገኙ ነዋሪዎች እንደገለጹት ህዝባዊ ውይይት ማድረግ የመልካም አስተዳደር ጥያቄዎችን ለመመለስ ጠቀሜታው የጎላ መሆኑን ገልጸዋል። እንደዚህ መሰባሰባችን በጣም ጥሩ ነው። ያለን ችግር ለመፍታት መወያየትን የመሰለ ነገር የለም። ተወያይተናል። አሁንም ከውይይት ውስጥ ነው ወጣሁት። ጥሩ እየተወያየን ነው። የመልካም አስተዳደር ችግር፣ የመሰረተ ልማት ችግር እንዲፈታልን ጥያቄ እያቀረብን ነው። ከዛም የተፈቱትም አሉ፣ ያልተፈቱትም አሉ። ለዚህ ጥያቄ እያቀረብን ነው፣ እየተወያየን ነው። መልካም አስተዳደር በሚለው ላይ በተነሳ ለኔ በጣም ለየት ያለ ነው። መልካም አስተዳደር ያው ቲም ወርክ ናቸው፣ አብሮት የሚተሳሰቡ ናቸው። በመተሳሰብ በመነጋገር ከባለ ሀብቱ ጋር በመነጋገር ለዚህ ጥሩ መልካም አስተዳደር ላይ ደርሰዋል። ይሄ ማለት ምንድነው? እኔ በጣም የተሻሉ ናቸው ብዬ ማስበው ምንድነው? ይናበባሉ እስከ መጨረሻ እስከ እንትን ድረስ የሚነገራቸውን ይሰማሉ። የማዳመጥ ነገር አላቸው ለልማቱ። ይሄ እንደዚህ ከሆነ ስንል የመስማት የማዳመጥ ነገር አላቸው። አብሮ የመናበብ ነገር አለ። የመጣስ ነገር የላቸውም። ከኛው ጋር እኩል አብረን ተያይዘን ልማቱ እንደምንወጣ ትኩረት በማድረግ እየተናበብን ነው ከባለ ሀብቱ ጋር የሚሰሩት። ይሄ ትልቅ ነገር ነው ለኔ በጣም አስደሳች ነገር ብዬ ማስበው። ምክንያቱም ለውጦችን ብዙ በመናበባቸው ብዙ ነገር አይተናል። ብዙ ልማቶችን አይተናል። አብሮ በጋራ ከባለ ሀብቱ ጋር የደረሱበትን ደረጃ አይተናል። ለኔ በመልካም አስተዳደሩ ከዚህ በኋላ የበለጠ ይቀጥላል ብዬ አስባለሁ እንጂ ችግር ይኖረዋል ብዬ አላስብም። ምክንያቱም ለኔ በጣም ለየት ያሉ ናቸው ብዬ አስባለሁ። የቱም ቦታ ዝቅ ብሎ የሚጓዙ ናቸው፣ ዝቅ ብሎ የሚሰሙ ናቸው፣ የሚናበቡ ናቸው። ስለዚህ ለኔ ከፖሊስ ከማዘጋጃ ከገቢዎች ጀምሮ ዋና ወንበር ካስተዳደሩ ጀምሮ የሰሚነት ነገር ስላላቸው ነው ለዚህ ስኬትም ለዚህ መልካም አስተዳደርም የደረስ ነው። ከባለ ሀብቱ ጋር መናበብ ነገራቸውም ለተቀን እንዲህ አይነት ውይይት በየጊዜ መደረጉ መንግስትና ህዝብን በቅርበት በየጊዜ እየተወያዩ በችግሮችም ላይ ችግሮችን እያዩ ያበጥሩ እያዩ ለመቅረፍና ልማቶችን በየሂደቱ የተጓደለ ልማቶችን ደረጃ በደረጃ እያሟሉ ለመሄድ በየጊዜ እንደዚህ አይነት ውይይቶች ሳይርቁና ሳይቆዩ ቢደረጉ ጥሩ ነው የሚለው ነገር ነው በነበኩል። በቀጣይ ጊዜም የትኩረት አቅጣጫ ሊሆኑ ይገባል ያላቸውን ሀሳብም አካፍለውናል። የመንገድ ጥያቄ ነው። በተለይ መንግስት ቶሎ እንዲፈታልን ዞኑም ክልሉም ተባብሮ እንዲፈታልን እየጮህን ያለ ነው። የመንገድ ችግር ነው። መንገድ ከአርዋዳ እስከ ቦንጋ ያለው መንገድ ተቋርጧል። ሊቋረጥ ነው በቃ። አሁን ከደቻ እስከ ጎባ ያለው መንገድ የለም፣ ተቆርጧል። ዝናብ ጊዜ ምንም መመላለሻ አተናል። ከዛ ጤፍ ይመጣል። ገጫ መንገድ አሁን እስከ ክልል የሚመግብ ነው። ክልል የሚመግብ ሀብት ያለበት ቦታ ነው፣ ተቋርጧል። ይሄንን መንግስት እንዲሰራልን ነው። አሁን በጤና ጣቢያ በኩል ይሄ የመድኃኒት ችግር አለ። በጣም የመድኃኒት ችግር ስላለ መንግስት እንዲረዳልን ጥያቄያችን ማቅረቡ በቀጣይ ጊዜ ትኩረት ተሰጥቶ ሊሰሩ ይገባሉ ብዬ ማስበው አንደኛ መቼም ቢሆን ያው ወደ ኋላ ማልለው ነው ለእናቶች ሁሌ ማስበው ነው። እኔ ድንገተኛ ነገሮች እዚህ አይሰሩም። ለምሳሌ ያው የአንጀት መታጠፍ ምን ብትያው ብዙ ነገር ብናነሳ በሕክምናው እዚህ ኢመርጀንሲ ተሰጥቶ ሊሰሩ ሊቀረፉ ሰውን ማትረፍ የማይቻሉ ነገሮች ስለሆኑ ሆስፒታል ለኛ ቢኖርልን ብዬ አስባለሁ። በቃ ሆስፒታል ቢኖርልን ለኔ ትልቅ ተስፋ ነው ብዬ ማስበው
ጎረቤት ሀገራትና ቀበሌት ጋር የሚያገናኙ ከዞኑና ከክልል የሚያገናኙ የመንገድ አውታር ስራዎች ተጠናክሮ ቢቀጥሉ እና ቢሰሩ ተደራሽ የተባሉ መንገዶች ኦልሞስት እየጠፉ ያሉ መሆኑን በግልጽ የሚያሳይ ነገር ስለሆነ የተደራሽ ያሉ መንገዶች በጥሩ ሁኔታ አሁን ተጠግኖ ወደ ቦታቸው እንዲመለሱ እና እኛ ያለነው የበጋ መንገድ እንጂ የክረምት መንገድ ብልጽግና ያው መንግስት ወደ ሰፊ ነውና እንዶ ፊቱን ወደኛ አዙሮ የክረምት መንገድ ቢሰራልንና አሁን የበለጸገ ውስጥ ነው ያለነው። ብልጽግና እስከተባለ በበለጸገን ውስጥ እያለን ሌሎች አሁን ከመሬት አልፎ በቀለበት በምን ብሎ በተለያዩ መንገዶችን በተዝናኑ መልኩ እየሄደ እኛ የበጋ መንገድ የክረምት መንገድ ባለመኖሩ ምንን ያመጣል? የነዚህ የኤሌክትሪክ ተሽከርካሪዎችን እንዳንጠቀም ተጽዕኖ የሚያሳድር ስለሆነ የክረምት መንገዶች ቢኖሩን እንኳን ኤሌክትሪክ አሁን የሚባሉ የጋዝ ምርቶችን ሁሉ ተጠቅመን ካደገው ጋር እኩል እንድንጓዝ ኢትዮጵያ አንድ ነች። ከላይ ጀምሮ እስከ ታች ካደገው እኩል እንድንጓዝ ትኩረት ተሰጥቶ ቢሰራልን ጥሩ ነው ብዬ ነው። የተጀመረውን የትምህርት ለትውልድ ኢኒሼቲቭ በማጠናከር ሀገር ተረካቢ ትውልድ እንዲፈጠር መስራት እንደሚገባ ተገለጸ። የጋራ ርብርብ ለተሻለ ትምህርት ጥራት እናድርግ በሚል መሪ ቃል የጌሻ ደካ ትምህርት ለትውልድ የተማሪዎች ውጤት ማሻሻያ ፕሮጀክት አንደኛ ዓመት አንደኛ ዙር ጠቅላላ ጉባኤ እየተደረገ ይገኛል። ዘገባው የባልደረባችን በላቸው በላይ ነው። ምህረት ማሞት አቀርባለች። በመድረኩ ንግግር ያደረጉት የከፋ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ በላይ ባደገ እንደገለጹት የጌሻ ደካ ትምህርት ለትውልድ ፕሮጀክት ሀገር ተረካቢ ትውልድን ለመፍጠር ሚናው የጎላ መሆኑን ተናግረዋል። የተጀመረው ፕሮጀክት ውጤታማ በመሆኑ ለሌሎች መዋቅሮች አርአያ ሊሆን ይገባልም ብለዋል። ከዚህ በፊት ሲታይ የነበረው የተማሪዎች ውጤት ማሽቆልቆልን ለማረም ፕሮጀክቱ ትልቅ እምነት የጣለበት መሆኑን ገልጸዋል። አሁን በሙከራዎች ቤተ መጻሕፍቶችና ሌሎች የትምህርት ቁሳቁሶች በማሟላት የተሻለ ውጤት እንዲመጣ ማድረግ የሁሉም ኃላፊነት መሆን እንዳለበትም አሳስበዋል። ፕሮጀክቱ እንዲሳካ ርብርብ ያደረጉ አካላትን ያመሰግኑ አቶ በላይም ቀጣይ ባለው መንገድም ድጋፋቸውን አጠናክሮ መቀጠል እንዳለባቸውም ጠይቀዋል። በትምህርት ቤቱ የሚማሩ ተማሪዎች ውጤታማ እየሆኑ መምጣታቸውን የገለጹት የጌሻ ወረዳ ዋና አስተዳዳሪ አቶ ካሳሁን ገብረም የትምህርት ቤቱ ተማሪዎች ውጤታማ እንዲሆኑና የአካባቢውን ስም እንዲያስጠሩ የተጀመረው ድጋፍ መጠናከር እንዳለበትም አሳስበዋል። ሀገር የሚገነባው በተማሪ ዜጋ ነው ያሉት አቶ ካሳሁን የተጀመረውን የብልጽግና ጉዞ ለማራመድ የተማሪዎች ውጤት ላይ መትጋት ያስፈልጋልን ብለዋል። በ2016 ዓመተ ምህረት ወደ ፕሮጀክቱ የተቀላቀሉ 3 ተማሪዎች ከፍተኛ ውጤት ማምጣታቸውን ተከትሎ በ2017 ዓመተ ምህረት ከተፈተኑ መካከል 30 የሚሆኑ ተማሪዎች ወደ ከፍተኛ የትምህርት ተቋም መግባት መቻላቸውን አመላክቶም ይህም የጥሩ ስራ ውጤት መሆኑን ያመላክታልን ብለዋል። በወረዳው ከተገኙ 6 ሁለተኛ ደረጃ ትምህርት ቤቶች የተመለመሉ ተማሪዎችን የተሻለ ትምህርት ለመስጠት እንዲሁም የተማሪዎችን የንባብ ባህል በማሳደግ ውጤታማነታቸውን ማሻሻል የፕሮጀክቱ ዓላማ መሆኑንም ዋና አስተዳደሩ አክሏል። ደካ ከተማና ጌሻ ወረዳ አስተዳደር በሁለቱ መዋቅሮች ውስጥ የሚገኙ የማህበረሰብ አካላትና ሴክተር መስሪያ ቤት የሚሰሩ የመንግስት ሰራተኞች እንዲሁም አርሶ አደሮች ፕሮጀክቱን እየደገፉ መሆናቸውን አቶ ካሳሁን ገልጿል። የደካ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አድኖ ኃይሌ በበኩላቸው ባለፉ ዓመታት ተስፋ ያስቆረጡ የተማሪዎች ውጤት ማሽቆልቆል በትምህርት ለትውልድ ንቅናቄ ውጤት እየታየ በመሆኑም ድጋፉ ተጠናክሮ መቀጠል እንዳለበትም አሳስበዋል። በጥቂት መንግስት ሰራተኞች ድጋፍ የተጀመረው ይህ ፕሮጀክት ውጤታማ ሆኖ እንዲቀጥል ሌሎች አካላትም የድርሻቸውን መወጣት እንዳለባቸውም ገልጸዋል። የፕሮጀክቱ አስተባባሪና የደካ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ታምሩ አቡይም እስካሁን ያለውን የፕሮጀክቱን የስራ አፈጻጸም አቅርበዋል። በዚህም የተማሪዎች ውጤት እንዲሻሻል ከዚህ በፊት ለጥቂት ሰዓታት የነበረው የተማሪዎች የቤተ መጻሕፍት አገልግሎት አሁን ወደ 24 ሰዓት ማደጉን ያወሱት አቶ ታምሩም ከፕሮጀክቱ በኋላ ተስፋ የተጣለባቸው ተማሪዎች ከትምህርት ቤቱ ጥሩ ውጤት በማስመዝገብ እየወጡ መሆናቸውን ገልጸዋል። መድረኩን የተሳተፉ አካላት በፕሮጀክቱ እየታየ ያለውን ለውጥ ለማስቀጠል ድጋፋቸውን አጠናክሮ እንዲያስቀጥሉ ተናግረው ሌሎች መንግስታዊና መንግስታዊ ያልሆኑ ተቋማትም እንዲደግፉም ጠይቀዋል። በመድረኩ የሁለቱ መዋቅር አስተባባሪዎች፣ ወላጆች፣ መንግስት ሰራተኞችና ሌሎች አካላትም ተሳታፊ ሆነዋል። የዴቻ ወረዳ አስተዳደር ለብሻ ወልደ ዮሐንስ ሁለተኛ ደረጃ አዳሪ ተማሪዎች 90 ሺህ ብር የሚያወጣ የቁሳቁስ ድጋፍ አደረገ። የአዳሪ ትምህርት ቤት ፕሮግራምን ለማጠናከር የተጀመረው ድጋፍ ተጠናክሮ እንዲቀጥል የወረዳ አስተዳደሩ ጠይቋል። ለዝርዝሩ አንተነህ ፍቃዱ። የትምህርት ዘርፍ ስብራትን በመጠገን ብቃት ያለውን ዜጋ ለማፍራት ከተጀመሩ ጥረቶች አንዱ የአዳሪ ትምህርትን ማስፋፋት ነው።
በዚህ መሰረት 2017 ትምህርት ዘመን የከፋ ዞን አስተዳደር እና የከፋ ልማት ማህበር በጋራ በመሆን በብሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት አዳሪ ትምህርት መጀመሩ ይታወቃል። በ2017 ትምህርት ዘመን ከሁሉም ወረዳዎች እና ከተማ አስተዳደሮች የተሻለ ውጤት ያስመዘገቡ ተማሪዎችን በማወዳደር ነበር በ45 ተማሪዎች የአዳሪ ትምህርት የተጀመረው። በዘንድሮ ትምህርት ዘመንም ከ9ኛና ከ12ኛ ክፍል 108 ተማሪዎችን በመቀበል ማስተማር ጀምሯል። ፕሮግራሙን በከፋ ዞን አስተዳደር እና በከፋ ልማት ማህበር ብቻ ማስቀጠል የማይቻል መሆኑን በመረዳት የተለያዩ መዋቅሮችና ተቋማት ድጋፍ እያደረጉ ይገኛል። የዴቻ ወረዳ አስተዳደርን በበኩሉ ለአዳሪ ተማሪዎች 90 ሺህ የሚያወጣ የብርድ ልብስ ድጋፍ አድርጓል። የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመ እንዳሉት ድጋፉ እንደ ሀገር ያለውን የትምህርት ስብራትን ለመጠገን የተጀመረው ርብርብ መሆኑን ገልጸዋል። እንደ ሀገር ያለውን የትምህርት ስብራት መሰረት በማድረግ የዞኑ ልዩ ትኩረት በማድረግ እነዚህ አዳሪ ተማሪዎችን በ2017 ተቀብሏል። ተቀብሎም ሰፊ ድጋፍ በማድረግ ተማሪዎቹ ውጤታማ እንዲሆን ያደረገበት በጣም ደናቅ ተግባር ነው። ከዚህ መነሻም በተለይ የተመዘገበው ውጤት ቀላል የሚባል አይደለምና በሪሚዲያልም በመደበኛም ቀጥታ ተማሪዎች ጆይን እንዲያደርጉ መደረጉ በጣም ትልቅ ስራ ተሰርቶበታል። ከዚህ ጋር ተያይዞም ደግሞ በ2018 ካላቸው እቅድ አኳያ ሰፊ ቁጥር ያላቸውን ተማሪዎች እየተቀበሉ ነው። አምና 45 ተማሪዎችን ነው ተቀብሎ ዘንድሮ ላይ ስናይ ደግሞ ወደ 108 አካባቢ ተማሪዎችን ተቀብሏሉ። ይሄ በከፋ ልማት ብቻ ወይም ለዞኑ ብቻ የሚጣል ጉዳይ ስላልሆነ እንደ ወረዳም እኛ መደገፍ አለብን። የልጆቻችን ናቸው ቀጥታ እዚህ መጥተው እየተማሩ ያሉትና ለዚህ ይሄን በማጠናከር የተማሪዎቻችንን ውጤት በማሻሻል ከሰፊ የሆነ ውጤት የሚጠበቅበትም ሁኔታ ስላለ ድጋፍ ለማድረግ ነው እዚህ ቦታ ላይ የተገኘ ነው። እንደ ወረዳችን ያው ትንሽም እንኳን ቢሆንም ወደ 90 ሺህ ብር የሚጠጋ ቁሳቁስ ብርድ ልብስ ይዘን ነው እዚህ የተገኘ ነው እና ድጋፋችን በዚህ ሁኔታ የሚቀጥል ከሆነ አጠቃላይ የትምህርት ውድቀትን በጋራ መከላከል ይቻላል የሚል ነገር ስላለን አሁን የመጡ ተማሪዎችም በተሻለ ሁኔታ ውጤታቸው እንዲያድግ ቀጣይ ድጋፎቻችንም ለማስቀጠልም እንደ ጅማሮ ነው እዚህ የተገኘ ነው። የትምህርት ስራ ከወላጅ ጀምሮ የሁሉንም ባለድርሻ አካላት ንቁ ተሳትፎ የሚጠይቅ ነው ያሉት አስተዳዳሪው ሁሉም የድርሻውን እንዲወጣ አስገንዝቧል። የአዳሪ ትምህርት ፕሮግራሙን የመደገፍ እንቅስቃሴ ተጠናክሮ መቀጠል እንደሚገባው በመጠቆም ሁሉም መዋቅር መደገፍ አለበት። በጣም የትምህርት ስራ ከታች ከወላጅ ጀምሮ ባለድርሻ አካላት ያሉት ናቸውና እነዚህ ባለድርሻ አካላት ሲተባበሩ ብቻ ነው ውጤት ማስመዝገብ የሚቻለው። ቅድም መድረኩ ላይም ሰፊ መልእክቶች ተላልፎ አሉ። እነዚህ መልእክቶች ለወላጆች የተላለፉ መልእክቶች አሉ። ልጆቻቸውን መከታተል መደገፍ ያስፈልጋል የሚል ነገር አለን። ከዚህ ባለፈ ሁሉም መዋቅር መደገፍ አለበት። እኛም ለድጋፍ እንደመጣነው ሁሉ ሌሎች መዋቅሮችም እነዚህ አዳሪ ተማሪዎችን መደገፍ አለባቸው። ለውጤት በጋራ ማብቃት መቻል አለ። ለሆነ አካል ምን ጥሎ ጉዳይ ስላልሆነ በጋራ ተደጋግፈን ልጆቻችን ወደ ተሻለ ነገ ሀገርን ሊረከቡ በሚችሉበት ሁኔታ ላይ ማብቃት አለብን የሚል አላማ ይዘን ነው የመጣነው እና እንደ ወረዳችን ያው ድጋፉ በዚህ የሚቆም አይደለም የምንቀጥለው ስለሆነ በተሻለ ውጤት ቀጣይ እዚህ እንገናኛለን የሚል ነገር ነው። በመጨረሻም ወላጆች ጥብቅ ክትትልና ድጋፍ ማድረግ እንዳለባቸው ተናግረው የተማሪዎች ውጤት መሻሻል ላይ ሁሉም ትኩረት ማድረግ እንደሚያስፈልግ መልእክታቸውን አስተላልፈዋል። አንደኛ ትልቁ ባለድርሻ አካላት አሉ፣ መምህራን፣ ተማሪዎች አሉ። በእርግጥ ብሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት ላሉ መምህራኖች በልዩ ትኩረት በማስተማራቸው ትላንት የተመዘገበው ውጤት የታየው። አሁንም ኮሚትመንቱ አለ። መምህራኖች በተሻለ ሁኔታ ለማስተማር ያላቸው ዝግጅት በጣም የተሻለ ነው። መምህራን ትልቁን ድርሻ ይወስዳሉ። ተማሪዎች ደግሞ የመማር ዝግጅታቸውን በደንብ መያዝ መቻል አለባቸው። መምህር ቢያስተምርም ተማሪው ደግሞ የራሱ ጥረት የራሱ ትኩረት ይፈልጋልና አላማቸው መማር አድርገው ተማሪዎች እንዲማሩ መልእክቴን አስተላልፋለሁ። ከዚህ ባለፈ ወላጆች በተለያየ ቦታ ነው እነዚህ ተማሪዎች የመጡት። ጥብቅ ክትትል ማድረግ መቻል አለባቸው። ስለ ልጆቻቸው አጠቃላይ ውሎ አዳር ያለውን ነገር ቀጥታ ከትምህርት ቤቱ ጋር በመገናኘት የተማሪዎቻቸውን ሁኔታ በደንብ መከታተል መደገፍ ይጠበቅባቸዋል የሚል ነገር አለን። ያው እንደ መንግስትም አጠቃላይ ያለው የድጋፍ ስርዓቱ የሚቀጥል ስለሆነ መንግስት በራሱ መደገፍ ያለበትን ድጋፍ በራሱ እቅድ የሚደግፈው እንደተጠበቀ ሆኖ
ትልቁን ድርሻ መውሰድ ያለበት አካል የተማሪዎች ውጤት መሻሻል ላይ ትኩረት ማድረግ ያለባቸው አካላት መምህራን፣ ተማሪዎች፣ ወላጆች፣ ሌሎች አጋዥ አካላት ልዩ ትኩረት በማድረግ የተማሪዎች ውጤት ላይ ትኩረት አድርጎ መስራት ይጠበቅባቸዋል የሚል መልእክት ነው አለኝ እና ስለዚህ መምህራኖችን በርትተው ውጤት የማስመዝገብ መምህራኖችን ብቻልም ማበረታታትም ይጠበቃልና መምህራኖችን በተለያዩ ሁኔታዎች እንዲበረታቱ የማድረጉ ሁኔታ ላይ ልዩ ትኩረት ቢደረግ የተሻለ ውጤት ማስመዝገብ ይቻላል የሚል ነገር ስላለን ያው በአጠቃላይ ዛሬ የጀመርነው ጅማሬ ለውጤት ደርሶ ተማሪዎቻችን በተሻለ ውጤት ሀገር ተረካቢ እንዲሆኑ መልካም ምኞትን እየገለጽኩ መልእክተን በዚህ ጨርሳለሁ። አመሰግናለሁ። የገዋታ ወረዳ ገቢዎች ጽሕፈት ቤት የ2018 በጀት የመጀመሪያ ሩብ ዓመት የስራ አፈጻጸሙን ገመገመ። በቀጣይ ስራም የገቢ አሰባሰብ ሂደቱ ውጤታማ እንዲሆን የባለድርሻ አካላት የበኩላቸውን እንዲወጡም ተጠይቋል። ዘገባ የካፋ ዞን መንግስት ኮሚኒኬሽን ነው። ቤተልሔም ምሩ ታቀርባለች። የጽሕፈት ቤቱ ኃላፊ አቶ ማናዬ ገዛኸኝ እንደገለጹት በመደበኛ ገቢ 64 ሚሊዮን 669,084 ብር ከ5 ሳንቲም ለመሰብሰብ ታቅዶ 50 ሚሊዮን 170,382 ብር ከ14 ሳንቲም በመሰብሰብ 78% እቅድ ተሳክቷል። በማዘጋጃ ቤት ገቢ 5 ሚሊዮን 489,536 ብር ለመሰብሰብ ታቅዶ 2 ሚሊዮን 449,475 ብር ከ57 ሳንቲም በመሰብሰብ 44% እቅድ ተሳክቷል ተብሏል። በአጠቃላይ 70 ሚሊዮን 158,620 ብር ከ5 ሳንቲም ለመሰብሰብ ታቅዶ 52 ሚሊዮን 619,857 ብር ከ71 ሳንቲም በመሰብሰብ 75% እቅድ መሳካቱ ተጠቁሟል። ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ18 ሚሊዮን ብር በላይ ገቢ መሰብሰብ ተችሏል። የገጠር መሬት መጠቀሚያን በተመለከተ ለቀበሌ መዋቅር የካርኒ የማድረስ ስራና ገንዘብ መሰብሰብ የተጀመረ ሲሆን በቀጣዩ ጊዜ ውስጥ ለማጠናቀቅ ታቅዷል። በአሰራር ላይ ችግር የፈጠሩና ገቢ እንዳይሰበሰብ ሁከትና ግርግር የፈጠሩ ግለሰቦች ላይ የሕግ እርምጃ ተወስዶ ጉዳያቸው እየተጣራ ነው ተብሏል። ህብረተሰቡ ከነዚህ አይነት ተግባራት እንዲቆጠብ ያሳሰቡ ሲሆን በአዲሱ ገቢ ግብር አዋጅ 1395/2017 ላይ ግንዛቤ የማስጨበጥ ስራ የተሰራ መሆኑን ገልጸዋል። አዲሱን የጤና ፖሊሲ ፍኖተ ካርታ በወረዳው ለማስፋትና የሁለተኛ ትውልድ ጤና ኬላን ተደራሽነትን ለማረጋገጥ የተጀመረው ተግባር ተጠናክሮ መቀጠሉን የሳይለም ወረዳ አስተዳደር ገለጸ። በወረዳ ከሚገኙ ቀበሌዎች መካከል አንዱ የሆነው የሺቲ ቀበሌ 12 ሚሊዮን ብር በሚገመት ወጪ የሚገነባው የመሰረታዊ ጤና ኬላ ማስጀመሪያ መርሃ ግብር ተካሂዷል። ዘገባ የወረዳ መንግስት ኮሚኒኬሽን ክፍል ያለም አቅርቧል። በማስጀመሪያ መርሃ ግብሩ የተገኙት የሳይለም ወረዳ ዋና አስተዳዳሪ አቶ አማኑኤል አየለ የግንባታው ስራ መጀመር ጤናማ ዜጋን ለመፍጠር የሚደረገውን እንቅስቃሴ እንደሚያሳልጠው አስገንዝበዋል። በወረዳው በርካታ ያደሩ የልማት ጥያቄዎች መኖራቸውን የገለጹት አቶ አማኑኤል ቀበሌው ይህንን ግንባታ ሲያስጀምር ለዘርፉ ትልቅ ትኩረት በመስጠት ነውና ለግንባታው መፋጠን ሁሉም ባለድርሻ አካላት የሚጠበቅባቸውን ድጋፍ እንዲያደርጉ አሳስበዋል። የሳይለም ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊው አቶ ከማል ጠይብ በበኩላቸው መከላከልን መሰረት ያደረገው የጤና ፖሊሲ ለማህበረሰቡ ጤና መሻሻል ከፍተኛ ውጤት እያስገኘ መሆኑን ገልጸው እንደ ሀገር ተግባራዊ የተደረገው አዲሱ የጤና ፍኖተ ካርታም የጤና መሰረታዊ አገልግሎቶችን የበለጠ ተደራሽ፣ ምቹና ቀልጣፋ ለማድረግ ያለመ በመሆኑ ማህበረሰቡ ፖሊሲውን በወል በመረዳት በፍጥነት ወደ ስራ መግባቱ የሚያስመሰግነው ነው ብለዋል። በኢሽቲ ቀበሌ ግንባታው የተጀመረው የመሰረታዊ ጤና ኬላ ሲጠናቀቅ የቀበሌውን ማህበረሰብና ሌሎች ለቀበሌው አጎራባች ለሆኑ ቀበሌዎች አገልግሎት እንደሚሰጥ አቶ ከማል አስረድተዋል። በመንግስትና በህብረተሰቡ ተሳትፎ የሚገነባው የኢሽቲ መሰረታዊ ጤና ኬላ ደረጃቸውን የጠበቁ 13 የአገልግሎት መስጫ ክፍሎችን የያዘ ሲሆን 12 ሚሊዮን ብር ወጪ እንደሚጠይቅም ኃላፊው ተናግረዋል። ህብረተሰቡ ከወረዳው አስተዳደር ጋር በመሆን ገንዘብና የሰው ኃይሉን በማቀናጀት እንዲሁም የግንባታ ቁሳቁሶችን አንድ ላይ በማሰባሰብ እያሳየ ላለው በጎ ተግባርም አቶ ከማል አመስግነዋል። የሳይለም ወረዳ የመንግስት ረዳት ተጠሪና የፖለቲካና የህዝብ ግንኙነት ዘርፍ ኃላፊው አቶ አደማ አድማሱ በበኩላቸው በብልጽግና ፓርቲ መሪነት በተፈጠረው ጠንካራ ስርዓትና አደረጃጀት አገልግሎቶቹ መዘርጋት ባለባቸው ቀበሌዎች ሁሉ ተደራሽ ለማድረግ እየተሰራ መሆኑን ገልጸዋል። የኢሽቲ ቀበሌ በመንግስትና በፓርቲ የሚሰጡ ተልእኮዎችን በቀና አመለካከት ተቀብሎ ፈጥኖ ወደ ተግባር በመግባት የሚታወቅ መሆኑን የገለጹት ኃላፊው የመሰረታዊ ጤና ኬላ ግንባታው ከፍጻሜ እንዲደርስ አስፈላጊውን ድጋፍ ፓርቲያቸው እንደሚያደርግ ተናግረዋል። በግንባታው ላይ የተሳተፉ ከሚገኙ የቀበሌዋ ነዋሪዎች መካከል አቶ አሰፋ ገብረ ሚካኤልና አቶ ንጋቱ መኩሪያ የጤና ኬላው ግንባታ በተያዘለት ጊዜ መጠናቀቅ እንዲችል አበርክቷቸው እንደማይቋረጥ ተናግረዋል።
የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታዊት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ